እስካሁን ካየናቸው አራቱ ኤምሬቶች አቡዳቢ፣ ዱባይ፣ ሻርጃ እንዲሁም ኦጅማን በአንድ ወገን የሚገኙ ናቸው። ሁሉም ያሉት የፋርስ የባህር ሰላጤ ላይ ተንተርሰው ነው። ነገር ግን ከነዚህ አራት ኤምሬቶች ወጥታችሁ ግዙፍ ተራሮችና ግዙፍ ድንጋዮች ትሻገራላችሁ። ጂኦግራፊውም ተፈጥሮው ሙሉ በሙሉ ይለወጣል። እንኳን ደህና መጣችሁ ቤተሰብ ወደ ስድስተኛው የአረብ ኤምሬት ታሪክና ሚስጥር የምናይበት ተከታታይ ዶክመንተሪ ቪዲዮአችን። ዛሬ የምናየት ግዛት ወይ ከተማ ከተባበሩት አረብ ኤምሬቶች መካከል ብቸኛዋ በፋርስ ባህር ሰላጤ ላይ ሳትሆን በቀጥታውኑ የህንድ ውቅያኖስ አካል በመሆን በአማን ባህር ሰላጤ ላይ የተመሰረተችው ልዩቷና አስደናቂቷ ግዛት ፋጃይራ በዲቴልና በግልጽ እናያለን። ፋጃይራ እንደ ሌሎች ኤምሬቶች አይደለችም። ምንም አይነት ነዳጅ የላትም። ነገር ግን እቺ ግዛት ተራራማ በመሆን ምድሯ ላይ ዛሬ በዓለማችን ቁጥር 3 የሆነችው የባህር ላይ መርከቦች ነዳጅ መሙያ ባንከሪ ሀብ መሆን ችላለች። በዚህ አስደናቂ የኢኮኖሚ ተአምር በስተጀርባ ደግሞ የ70 ሚሊዮን ዓመታት እድሜ ያላቸው ተራሮች ሚስጥርም አለ። ኢማጂን የ70 ዓመት ሚሊዮን እድሜ ያለው ተራራ ሚስጥር አለ። ዛሬ በሰፊውና በግልጽ ስለ ፋጃይራ እናያለን። እዚህ ጋር ልብላችሁ አስተውሉ። ፋጃይራ ከሁሉም ኤምሬቶች የሚለየዋ ነገር ተፈጥሮዋ ነው። ከተማዋን ከባት በሚገኙ ታላላቅ ተራራዎች አልሃጀር ወይ የድንጋይ ተራራዎች በመባል ይታወቃሉ። እነዚህ ትላልቅና በጣም እጅግ ግዙፋት ተራሮች ናቸው። ማለትም ድንጋዮች ናቸው ስላችሁ ተራ ነገር አድርጋችሁ ልትይዙ ትችላላችሁ። ነገር ግን ዝም ብለው የተከመሩ ተራ ድንጋዮች አይደሉም። እድሜያቸው ከ70 ዓመታት ሚሊዮን በላይ አስቡት ቤተሰብ። እነዚህ ድንጋዮች እድሜያቸው ከ70 ዓመት ሚሊዮን በላይ እንደሚሆን ሳይንቲስቶች ተናግረዋል። እነዚህ ተራራ የተገኙት በኦፊላይት በተባለ የድንጋይ መዋቅር እንደሆነም ሳይንቲስቶች ተናግረዋል። ኦፊላይት ማለት በጣም ከምታስቡት በላይ ከድንጋይ አይነቶች በጣም ብርቅዬ የሆነ ድንጋይ ነው። እናም እንዴት እንደሚመጣም ልንገራችሁ። ይሄ በጣም ድንቅና ብርቅዬ የድንጋይ አይነት አብዛኛው ጊዜ የሚገኘው ከመሬት ስር ነው። ደግሞ ወደ ላይ የሚወጣበት ምክንያትም መሬት መንቀጥቀጥ ሲኖር እና መሬት እርስ በርሳቸው ሲገፋፉ ነው። እንዲሁም የሳይንስ ሊቃውንቶች እንዳሉት ከሆነ ይህ ድንጋይ ድሮ ከሚሊዮን ዓመታት በፊት በውቅያኖስ ጥልቀት ስር የነበረ ምድር መሬት ሲሆን መሬት በመንቀጥቀጥ መሬት በመገፋፋትም በአስገራሚ መልኩ ወደ ላይ ወጥቶ እነዚህን እንደ ጀበል አልሄበል ያሉ ግዙፍ ጫፎቹንም ፈጥሯል ሲሉ ተናግረዋል። ነገር ግን ጀበል አልሄበል ራሱ ሀገር ነው ወይስ ምንድነው ካላችሁ ደግሞ ጀበል አልሄበል በፋጃይራ ውስጥ የሚገኝ በጣም ከሚባለው በላይ ረጅምና በጣም ፌመስና ታዋቂ የተራራ ስም ነው። እናም ይሄ ጀበል አልሄበል ማለት የአንድ ተራራ ስም ነው። ደግሞ በጣም የሚገርማችሁና የሚያስደንቃችሁ ነገር በእነዚህ 70 ሚሊዮን ዓመታት በነበሩት ዋሻዎች እጅግ አስገራሚ ነገርም ተገኝቷል። በተራሮቹ መሃል ዋዲስ የሚባል በጣም ጥልቅና አስደናቂ ሸለቆዎች ይገኛሉ። እነዚህ የሚገርም ስፍራ ይሄም ጭምር ተገኝቷል። ደግሞ በእነዚህ ጥንታዊ ተራሮች ስር እጅግ ጥንታዊ የሆነ በጣም ኃይለኛ መስጊድ ይገኛል። የዚህ መስጊድ ስምም አልባዲያህ በመባል ይጠራል። ደግሞ የሚገርማችሁና የሚያስደንቃችሁ የዚህን መስጊድ የተገነባበትን ዘመን ለማወቅ የዓለማችን አርኪኦሎጂስቶች ፍጥጫና ፉክክር አድርገዋል። ይሄ መስጊድ የተገነባው እዛው በአካባቢ ባሉት የጥንታዊ ድንጋዮችና ጭቆች መሆኑ ሳይንቲስቶች እድሜውን ለማወቅ የሚጠቀሙበት ራዲዮ ካርቦን ዴቲንግ የተባለውን ቴክኖሎጂ መጠቀም አልቻሉም። ምክንያቱም እነዚህ ሳይንቲስቶች የአንድን ጥንታዊ ነገር እድሜውን ለማወቅ ለምሳሌ የድሮ አጥንቶችና የድሮ እንጨቶች ስንት ሺህ ዓመታት እንደቆዩ ለማወቅ የሚጠቀሙበት የላቦራቶሪ ዘዴ ነው። ነገር ግን ይሄ ዘዴ ወይም ይሄ ቴክኖሎጂ በድንጋይና በጭቃ ላይ ስለማይሰራ የአልቢዲያ መስጊድ እድሜውን በትክክል መቼ እንደተመሰረተ ለማወቅ በጣም አስቸግሯል። እድሜውን ለማወቅ ያስቸገርበት ምክንያቱም ያው የአልቢዲያ መስጊድ የተገነባው በጭቃና በድንጋይ ስለሆነ ነው። ይሄ ማሽን ደግሞ በጭቃና በድንጋይ ላይ ምንም አይነት ምርመራ ማድረግ አይችልም። ነገር ግን ተመራማሪዎች ይሄ ከአቅማችን በላይ ነው አናውቀውም ብለው ዝም አላሉም። ሁሉም ተመራማሪዎች የየራሳቸውን ግምት አስቀምጠዋል። ሲዲ ዩኒቨርሲቲ የተባሉ ተመራማሪዎች ባደረጉት ቁፋሮ መስጊዱ የተገነባው በፈረንጆቹ አቆጣጠር በ1946 ዓመተ ምህረት ነው ተብሎ ነበር። ነገር ግን ከነዚህ ተመራማሪዎች የተሻለ ብሎ የተሰጠው ግምት በ2017 ላይ የተደረገው አዲስና የተሻለ ጥናት ያወጡት መስጊዱ የተገነባው በ1599 ዓመተ ምህረት አካባቢ ሊሆን እንደሚችልም ተገምቷል። እናም ተመራማሪዎች ይህንን አስገራሚና አስደናቂ መስጊድ መቼ ዘመን እንደተገነባ የተረጋገጠ ማስረጃ ባይኖርም ሀገሪቱ ውስጥ ካሉ ጥንታዊ የሰው ልጅ የእምነትና የስነ ህንፃ ምልክቶች መካከል አንደኛ በመሆን ክብሩን አስመዝግቧል። እናም ይሄ መስጊድ ተመራማሪዎች የተረጋገጠ ዓመት ባይሰጡት መቼ እንደተመሰረተም ነገር ግን ይሄ መስጊድ በጣም ታላቅና ጥንታዊ በመሆን ክብሩን
አስመዝግቧል። ታዲያ ፋጃይራ በእነዚህ ጥንታዊ ተራሮችና በታሪካዊ አልቢዲያ መስጊዶች ብቻ የምትታወቅ የጥንት ከተማ ሆና የቀረች እንዳይመስላችሁ። ይልቁንስ እውነተኛ ታሪኳ የሚጀምረው ከዚህ ነው። ተራራዎችም ወደ ገንዘብ የሚቀየሩት አሁን ነው። ይችን ጥንታዊትና ተራራማ ግዛት ዛሬ ወዳለችበት የዓለም አቀፍ የንግድና የነዳጅ ማዕከል አድርገው የቀየሯት አንድ ታላቅ መሪ አሉ። እሳቸውም ሼክ ሐመድ ቢን መሐመድ አልሻርኪ ይባላሉ። ሼክ ሐመድ ወደ ስልጣኑ የመጡት በፈረንጆቹ አቆጣጠር ሴፕቴምበር 18 በ1974 አባታቸውን ተክተው ነው። ወደ ዙፋኑ ሲመጡ ቀድሞ ያሰቡት ደግሞ ያንን ተራራማ የተፈጥሮ አቀማመጥ ወደ ትልቅ ቢዝነስና ስትራቴጂ ለመቀየር ወሰኑ። ቆይ ግን ለመሆኑ ፋጃይራ ነዳጅ ሳይኖራት እንዴት በዓለማችን ላይ ካሉ ሶስቶቹ ትላልቅ የመርከብ ነዳጅ መሙያ ማዕከል መካከላት ልትሆን የበቃችው? ቤተሰብ መልሱ እንዲህ ይሆናል። ነዳጅ ሳይኖራት እንዴት ከዓለማችን ላይ ሶስተኛዋ የሚለው ጉዳይ ላብራራላችሁ። በዓለም ላይ ያሉት ግዙፎቹ የነዳጅ ጫኝ መርከቦች ሁሉ ከአቡዳቢና እንዲሁም ከሳዑዲ ራያድ ነዳጃቸውን ጭነው ወደ አውሮፓ ለመሄድ የግድ የሆርሙዝ ወንበር የሚባል ጠባብና እንዲሁም አስጨናቂ ሁልጊዜ የፖለቲካ ውጥረት ያለበት የባህር በር በሱ የግድ ማለፍ አለባቸው። ፋጃይራ ግን ከነዚህ ጠባብ መንገዶች ውጪ በቀጥታ በሰፊው ውቅያኖስ ዳርቻ ላይ ስለምትገኝ መርከቦቹ ወደ አስጨናቂውና የፖለቲካው ዝግብ ያለበት ከመሄድ ፋጃይራ ወደብ ላይ ቆመው ነዳጅ፣ ምግብ፣ ውሃ እንዲሁም የተለያዩ ብዙ ነገሮች መሙላት ይችላሉ። ወደ አስጨናቂውና አስቸጋሪው ሆርሙዝ ወንበር ከመሄድ ማለት ነው። ለዚህም ነው ፋጃይራ በዓለማችን ላይ ካሉት ሶስት ትላልቅ መርከብ ላይ የነዳጅ መሙያ ሶስተኛ ሆና የተቀመጠችው። እናም ፋጃይራ ከትላልቅና በጣም ሀያል ታሪኮቿ ባለፈ ነዳጅ ሳይኖራት የነዳጅ ማከፋፈያ ሆና ሀገሪቱ በጣም የልማትና ሀያል ሀገር ሆናለች። ለዛም ነው የፋጃይራ መሪ የሆኑት ሼክ ሐሙድ በማሰብና በመገንዘብ ትልቅ የባህር ወደብ የገነቡት። ባጭሩ ስገልጽላችሁ ፋጃይራ በተባበሩት አረብ ኤምሬት ተራሮቹ ጀርባ ሆና ሀገሪቱ የባህር የንግድ እና ደህንነቱ ፍጹም በሆነ መንገድ ትጠብቃለች። እናም ስለተባበሩት አረብ ኤምሬቶች ሚስጥርና ታሪክ የምናይበት ተከታታይ ዶክመንተሪ ቪዲዮችን ፓርት 6 የፋጃይራ ይሄን ይመስል ነበር። አሰብስቲት ካላችሁ ኮሜንት ላይ። በቀጣይ ደግሞ በፓርት 7 ቪዲዮችን ደግሞ የባህር ላይ ጦረኞች ብሪቴንን እስከ ማንቀጥቀጥ የደረሰችው ዛሬ ላይ ደግሞ በዚህ ሰዓት በዓለማችን ላይ ረጅሙ የዚና ላይ መዝናኛ እና ከፍተኛ ተፈጥሯ የምትታወቀው አስገራሚቷ ራስ አልካማ የተባለችዋ ከተማ እናያለን። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አቤል ላይ በያላችሁበት ሲዩ